ከመጀመራችን በፊት ይሄን ልበል፣ በኦንላይን ለመሸጥ ሞክረህ ፌል ካደረግ ስህተቱ ያንተ አይደለም። ማንም ሰው የማይናገረውን እውነታ ላሳየ። እውነቱን ስንነጋገር እኛ ኢትዮጵያውያን በኦንላይን መገበያየትን አናምንም። ሁላችንም ቢያንስ አንድ ጊዜ ተጭበርብረናል። አንዳንዶቻችን 2 ጊዜ፣ አንዳንዶቻችን የኦንላይን ግብይት ጠላቶች ሆነናል። ኢትዮጵያ ውስጥ ካልነካኸው፣ ካልዳሰስከው፣ ካላሸተትከው እንዳትገዛ የሚል ቋሚ የሆነ ህግ አለ። ይህም ህግ የመጣው ከነዛ ጫማ አዘው የሙዝ ቅርጽ ያለው ጫማ ከተላከላቸው፣ ሰውነትን ከማዳን በላይ የሚያቃጥል ስኪን ኬር ከተላከላቸው፣ የኢትዮጵያ ዋይፋይ በላይ ላግ የሚያደርግ ስልክ ከተላከላቸው ሰዎች ነው። ሁሉም ሰው ኢትዮጵያ ውስጥ ኢኮሜርስ ያላደገበት ምክንያት ብሎ የሚያስበው የደንበኞች አለመኖር፣ የካፒታል አለመኖርን ነው። ነገር ግን ትክክለኛው ችግር እምነት ነው። ኢትዮጵያ የፕሮዳክት ችግር የለባትም። አንድ ቀለል ያለ ነገር ላሳየ። ተመሳሳይ ቦታ ላይ ያሉ ተመሳሳይ ዋጋ ያላቸው ተመሳሳይ ፕሮዳክት የያዙ 2 ሱቆች አሉ። ሱቅ ኤ ሁልጊዜ ባዶ ነው። ሱቅ ቢ በደንበኞች እንደተሞላ ነው። ለምን? ምክንያቱም ሱቅ ቢ ሱቅ ኤ የሌለውን ነገር ስላለው፣ እሱም እምነት፣ ዝናና ወጥነት ነው። በኦንላይን ለመሸጥ ሐቀኛ መሆን ብቻ ነው የሚጠበቅብህ። ምንም አይነት ሰበብ ሳታቀርብ ዛሬ እንዴት እንደምትጀምር ላሳየህ። 1 ሰዎች ያስፈልጋቸዋል ብለህ የምታስበውን ፕሮዳክት ምረጥ። 2 ያንተን ፕሮዳክት የሚፈልጉት ሰዎች ያሉበት ቦታ ላይ ራስህንና ፕሮዳክትህን አስተዋውቅ። 3 በታማኝነት ዴሊቨር አድርግ። በደንብ አዳምጠኝ። ይሄ ትንሽ ቢዝነስ ስለመጀመር አይደለም፣ ሁላችንንም የያዘ ትልቅ ነገር ስለመገንባት ነው። እምነትን ድጋሚ ከገነባን፣ ስታንዳርዱን ከፍ ካደረግን፣ ከትላንቱ በተሻለ ሁኔታ ዴሊቨር ካደረግን በኦንላይን ብቻ እየሸጠን አይደለም፣ የኢትዮጵያን ቀጣይ ኢኮኖሚ እየገነባን ነው። ዝግጁ ከሆንክ ኢትዮጵያን በኢኮሜርስ አንድ እርምጃ ከፍ እናድርጋት። ላይክ፣ ሼር፣ ሰብስክራይብ ያደረግ አሻራህን አሳርፍ።